በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን ማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾምን 8ኛውን ሳምንት ቤተክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት ሆሳዕና ብላ ሰይማልናለች። በዚህ ሳምንት እኛ ምን እንድንማር ነው? እንደዚሁም ደግሞ ሆሳዕና ማለትስ ምን ማለት ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ሆሳዕናና ሚስጥራቱ በሚል ርዕስ አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ስንገባ ቤተክርስቲያናችን የአብይ ጾምን በ8 ሳምንታት ከፍላ በ8ቱም ሳምንታት ደግሞ የየራሳቸው ሆነ ስያሜ ሰጣ። በዛ ስያሜ ውስጥ ደግሞ እኛ ልጆቿን ታስተምራለች፣ መጽሐፍ ቅዱስን መነሻ አድርጋ ማለት ነው። ከዘወረደ አንስቶ አሁን እስካለንበት እስከ 8ኛው ሳምንት እስከ ሆሳዕና ድረስ ማለት ነው። እንግዲህ ከዘወረደ ጀምሮ ያሉትን ወቅቱን እየጠበቅን እየተማማርን ስለመጣን ያንን መድገሙ አስፈላጊ አይደለም። መማር ከፈልጋችሁ ወደ ኋላ መለስ ብላችሁ መማር ትችላላችሁ ማለት ነው። ዛሬ ያለነው የአብይ ጾም 8ኛውን ሳምንት ሆሳዕናን ነው ማለት ነው የምንማማረው። ስለዚህ ሆሳዕና ማለት ምን ማለት ነው የሚለውን ከቃሉ ጀምሮ እንመለከታለን ማለት ነው። እንግዲህ ሆሳዕና ማለት ምን ማለት ነው ስንል ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ ምን ማለት ነው ስንል ሆሳዕና ማለት እባክህ አሁን አድን፣ አሁን ባርከን ማለት ነው። ሆሳዕና ማለት ትርጓሜ ይህንን ይዛል ማለት ነው። እንግዲህ በሰሞነ ሕማማት ጸሎተ ፍታት እንደዚሁም ደግሞ ጸሎተ አስተርእዮ ስለማይፈጸም በዚህ ጊዜ በበዓለ ሆሳዕና ጸሎተ ፍታትና ጸሎተ አስተርእዮ የሚደረገው በዚሁ በበዓለ ሆሳዕና ዕለት ነው ማለት ነው። ይህንን በደንብ በሚገባ ልናውቅ ያስፈልጋል። እንግዲህ ሆሳዕና ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ተብሎ የሚጠራው ከትንሣኤ ቀድሞ የሚገኘው የሕማማት መግቢያ ዋዜማ ነው ማለት ነው። አስተውሉ። ከትንሣኤ በዓል ወይም ደግሞ ከሰሞነ ሕማማት በፊት እንደዚሁም ደግሞ የአብይ ጾም መጨረሻ ሳምንት ነው ማለት ነው። አስተውሉ። ሆሳዕና የሚከበረው መቼ ነው ስንል ታዲያ ሆሳዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያናችን የበዓል ቀን እንደሆነ ቤተክርስቲያናችን ታስተምራለች ማለት ነው። ይህ ማለት ኒቆዲሞስን ካከበርን በኋላ ከረቡዕ ጀምሮ እስከ ዕለተ እሁድ ያለውን በታላቅ ስነ ስርዓት ቤተክርስቲያናችን ሆሳዕና ብላ ታከብራለች ማለት ነው። አስተውሉ። ታዲያ ይህን ስም በዚሁ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት እንዲሁም ደግሞ ሌሎችንም በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት ባህያና ባህያይቱ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለተሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው ማለት ነው። እንግዲህ ይህንን ስንማማር ታዲያ ቤተክርስቲያናችን በዓለ ሆሳዕናን ስታከብር መጽሐፍ ቅዱስን መነሻ አድርጋ ነው። ስለዚህ
በዓለ ሆሳዕናን ስታስከብረን የትኛውን የመጽሐፍ ቅዱስ ክፍል መነሻ አድርጋ ነው የሚለውን ያንን ቃሉን አንብበን ወደ ዛሬው ትምህርታችን እንገባለን። ከዚህ በፊትም ስናደርግ እንደነበረው ለምሳሌ ዘወረደ ስንል፣ ቅድስት ስንል፣ ምኩራብ ስንል፣ መጻጉዕ ስንል፣ ደብረ ዘይት ስንል፣ ገብርኄር ስንል፣ ኒቆዲሞስ ስንል እነዛን ሳምንታት ሁሉ ስናነሳ ከመጽሐፍ ቅዱስ መነሻ አድርጋ ነው ቤተክርስቲያናችን ስያሜ የሰጠችውና ይህንንም በዓለ ሆሳዕናን ስናከብር ደግሞ በዚህ በማቴዎስ ወንጌል ምዕራፍ 21 ጀምሮ ያለውን ኃይለ ቃል መነሻ አድርጋ ታስተምረናለች ማለት ነው። አንድ ጊዜ ቃሉን አንብበን ወደ ዛሬው ትምህርታችን እንገባለን። ቃሉ እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ ይላል። እንዲህ አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት። ልብሳቸውንም በእርሱ ላይ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ ይላል ማለት ነው። አስተውሉ እግዚአብሔር ቤተሰቦች። እንግዲህ ቤተክርስቲያናችን ይህንን የመጽሐፍ ቅዱስ ቃል መነሻ አድርጋ ታስተምረናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበረ። ነገር ግን በዚህ ቀን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ 2ቱን በቤተ ፋጌ ሲደርሱ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። በዚህ በማቴዎስ ወንጌል አሁን ባነበብነው በማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 17 ያለውን ኃይለ ቃል ስንመለከት በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያና ውርንጭላ ታገኛላችሁ። አስተውሉ፣ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ብሎ ላካቸው። አስተውሉ። ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሲፈቷትም ሳለ ታዲያ ባለቤቶቹ መጡባቸውና አስቆሟቸው። እነርሱም ጌታችን ያላቸውን ለጌታ ያስፈልጉታል በሏቸው ያላቸውን አሏቸው። በዚያ ጊዜ ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ውርንጭላ ፈትተው ወደ ኢየሱስ ወሰዱ። አስተውሉ። አጠገቡም ሲደርሱ ታዲያ እዚህ ላይ እንዴት ይቀመጣል? ይቆረቁራል። ስለዚህ ልብሳችንን እናድርግበት ብለው ልብሳ ላይ አንጥፈው ኢየሱስን አስቀመጡት። አስተውሉ እግዚአብሔር ቤተሰቡ። ሌሎችም ደግሞ ይህ ሲደረግ የሚመለከቱ ሌሎችም ደግሞ የተምር ዛፍ ዝንጣፊ፣ የወይራ ዛፍ ዝንጣፊ ልብሳቸውንም እያነጠፉ ጌታችንን ያመሰግኑት ነበረ። አስተውሉ እግዚአብሔር ቤተሰቦች። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምንድን ነው ሌላ ጊዜ እንደዚሁ ይገባ ነበር፣ እንደ ተራ ሰው ይገባ ነበር። በዚህ ጊዜ ግን ደግሞ አምላክነቱ እየተመሰከረለት፣ እየተዘመረለት፣ እየተመሰገነ በዚህ ቀን በክብር የገባው ስለምንድን ነው ስንል በዘመናቸው ሁሉ ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ነቢያት ምን አይነት ትንቢት ተናግረው ነበረ? ዘካርያስም የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ላይ ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገል ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን በዞረ ጊዜ
ይህችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም እንደዚሁ ደግሞ ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰለሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውም በእጃቸው ውስጥ ነው አለ። አስተውሉ እግዚአብሔር ቤተሰቦች፣ እነዚህን ሁሉ የተተነበዩ ትንቢቶችን ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ወንጌል እንደተጻፈ ጌታ በአህያና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። አስተውሉ እግዚአብሔር ቤተሰቦች፣ ወደ ኢየሩሳሌም ገባ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ለምን ዘንባባ ያዙ? ለምን የተምር ዛፍ ዝንጣፍ ያዙ? ለምን የወይራ ዛፍ ዝንጣፍ ያዙ? ለምን ልብሳቸውን አነጠፉ? የሚለውን ማወቅ ያስፈልጋል። ይህም የራሱ የሆነ አስተምሮ አለው። ዝም ብለው ብቻ አንስተው ብቻ አጠገባቸው ስላለ ብቻ አይደለም ያደረጉት። ዘንባባ ያደረጉበት ምክንያት አለ። የተምር ዛፍ ዝንጣፍ የተደረገበት የራሱ የሆነ ምክንያት አለው። የወይራ ዛፍ ዝንጣፍ የሆነበትም ምክንያት የራሱ የሆነ አስተምሮ አለው። ከዘንባባው እንጀምር። ለምንድን ነው ዘንባባ ያዙት ቢባል ዘንባባ እሾሃማ ነው። ስለዚህ አንተም የኃይል የድል ምልክት አለህ ሲሉ ይህንን ዘንባባ ይዘው አነጠፉ። በዘንባባ እያነጠፉ ጌታችንን በክብር ተቀበሉ። በሌላ በኩል ደግሞ ዘንባባ እሳት ለብልቦ ይተወዋል እንጂ እሳቱ አይጎዳውም፣ አይበላውም። አንተም ባህሪህ አይመረመርም ሲሉ ይህንን ዘንባባ ይዘው እያነጠፉ ተቀበሉት። አንድም ዘንባባ ረዥም ነው፣ አንተም ባህሪህ ልዑል ነው ሲሉ ዘንባባ ይዘው ጌታችንን ተቀብለውታል። አስተውሉ እግዚአብሔር ቤተሰቦች። ሌላም ደግሞ የተምር ዛፍ ዝንጣፍ ይዘው ተቀብለውታል። ለምንድን ነው የሆነው ስንል ደግሞ ተምር ፍሬው አንድ ነው፣ አንተም አንድ ባህሪ ነህ ሲሉ ይህንን የተምር ዛፍ ዝንጣፍ ይዘው ጌታችንን ተቀብለውታል። አንድም ደግሞ ተምር ረዥም ነው፣ አንተም ልዑለ ባህሪ ነህ ሲሉ ይህንን ይዘዋል። አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይቻልም፣ ያንተም ምስጢር አንተ ካልገለጥከው በስተቀር አይመረመርም ሲሉ ይህንን የተምር ዛፍ ዝንጣፍ ይዘው ጌታችንን በበዓለ ሆሳዕና ዕለት ተቀብለውታል። አስተውሉ። የወይራ ዛፍ ዝንጣፊም ይዘዋል። ይህንንስ ስለምንድን ነው ያዙት ስንል ደግሞ ወይራ ጠንካራ ነው፣ አንተም ጽኑ ባህሪ ነህ ሲሉ ይህንን የወይራ ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። አንድም ደግሞ ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ ይህንን የወይራ ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ ይህንን የወይራ ዛፍ ዝንጣፊ ይዘው እያመሰገኑ ጌታችንን ተቀብለውታል። ልብሳቸውን ማንጠፋቸው ስለምንድን ነው ስንል ደግሞ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉ። ታዲያ እነዛ ያላመኑ አይሁድ ለተቀመጠባት አህያ እንኳን ይህንን ያህል ክብር ከሰጡ እኛ በዚህ ዘመን ያለን ምእመናን ለድንግል ማርያም በድንግልና ጸንሳ ለወለደችው ለእመቤታችን ለቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባን ይሆን? የእግዚአብሔር ቤተሰቦች፣ እነዛ ያላመኑ አይሁድ እኮ ጌታችን ለተቀመጠባት አህያ እንኳን አንተ የተቀመጥክባት አህያ እንኳን መሬት ልትነካ በመሬት ላይ ልትጓዝ አይገባም ብለው ልብሳቸውን አንጥፈውላታል። አስተውሉ። ዛሬ አምላክን በድንግልና ለወለደች በድንግልና ጸንሳ በድንግልና ለወለደች 9 ወር ሙሉ እሳተ መለኮትን በሆዷ በማኅፀኗ ለተሸከመች ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ምን ያህል ክብር ልንሰጣት ይገባ ይሆን? እግዚአብሔር ቤተሰቦች አስተውሉ። ታዲያ የጽዮን ልጅ አትፍሪ፣
እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጻፈውን የዘካርያስን ትንቢት ፈጸመ ጌታችን። ሕዝቡም ኢየሱስ በመምጣት ላይ እንዳለ ሲያውቁ ሊቀበሉት ወጡ። አንዳንዶች ያልፍበት በነበረው መንገድ ልብሳቸውን፣ አንዳንዶች ደግሞ የዘንባባ ዝንጣፊ ያነጠፉ ጌታችንን ተቀበሉት። ከፊትና ከኋላ ያሉት ደግሞ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ ነበረ። ኢየሱስ ክርስቶስ በሕዝቡ እልልታ ደስታ ታጅቦ ሲገባ ተጠንቅቀው አስተውሉ ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱን ዝም እንዲያሰኛቸው፣ እርሱም ታዲያ ሕዝቡ ዝም ቢል ድንጋዮች እንደሚጮኹ አስታወቃቸው። አስተውሉ። እየተመሰገነ ጌታችን ሲገባ መላእክት ከሰማይ ሆነው ቅዱስ 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 እያሉ ሲያመሰግኑ፣ በምድር ደግሞ ሕፃናት እንኳን ሳይቀሩ የዘመሩ ሲያመሰግኑት ምድር አስተጋባች፣ ኢየሩሳሌም አስተጋባች። በዚህ ጊዜ ሁሉም ከየቤታቸው ወጥተው ሲያመሰግኑ ነበረ። ሌሎችም ደግሞ ሕፃናት ድምፃቸውን ከፍ አድርገው ሲያመሰግኑ እነዚህን ሕፃናት ዝም አስበላቸው ብለው ጌታችንን ሲናገሩት ነበረ። አስተውሉ እግዚአብሔር ቤተሰቦች። ምክንያቱም ሕፃናት በዘመናችንም ያሉ ሕፃናትን ብንመለከት ሲዘምሩ ሲያመሰግኑ ድምፃቸውን አይሰስቱም፣ በደንብ ይጮኻሉ፣ ያመሰግናሉ። በዛም ዘመን የነበሩ ሕፃናት ድምፃቸውን ከፍ አድርገው ያመሰግኑት ነበርና በዚህ የምስጋና ድምፅ ተረበሹ አንዳንዶች ፈሪሳውያን። እነዚህ ሕፃናት ባያመሰግኑኝ እንኳን ግዑዛን የሆኑ ድንጋዮች እንኳን አፍ አውጥተው ያመሰግኑኛል አለ። ክብር ለአምላካችን ይሁን። በዚህ ጊዜ እንኳን የሰው ልጅ ቀርቶ ድንጋዮች ሆሳዕና በአርያም እያሉ የቢታንያ ድንጋዮች እግዚአብሔር አምላክን በአምላክነቱ አመሰግኑት። ክብር ለአምላካችን ይሁን። አስተውሉ እግዚአብሔር ቤተሰቦች። በዚህ ጊዜ ኢየሩሳሌምን ሲያያት ጌታችን መድኃኒታችን ኢየሱስ ክርስቶስ አለቀሰላት። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር ምን ነው አውቀሽ ቢሆን ኖሮ አለ። አሁን ግን ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ እንደ አጥር ከበው በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል። ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማወቅሽ እያለ ረገማት። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ስለ ደህንነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷንና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመልሳ ጸጋዋን፣ አስተውሉ፣ ጸጋዋን እንድትቀበል የልቧን ድንዳኔ ትታ እርሱን እንድትሰማ አስጠነቅቃት። ግን አልሰማችም ነበረ። ለጊዜው በክብር ተቀበለችው። ከጥቂት በኋላ ግን አስተውሉ ተወችው፣ በመስቀል ላይ ሰቀለችው። የደህንነቷን ቀን ማወቅ ተሳናት። በዚህም ደግሞ ከብዙ ዓመታት በኋላ መዓት ወረደባት። እግዚአብሔር ቤተሰቦች፣ ይህ የሚያሳዝን የኢየሩሳሌም ሥራ ዛሬም በዘመናችን የእኛ ሥራ ነው። ኢየሱስን መድኃኒታችንን መቀበል አልፈለግንም፣ ወይም ደግሞ ተቀብለን በኃጢአታችን ከእኛ እንዲርቅ አድርገነዋል። በቅዱስ ቁርባን ወደ እኛ ሲመጣ በደስታ እንቀበለዋለን። ትንሽ ቆይተን ደግሞ እናዋርደዋለን። ከእርሱ ጋር እንጣላለን። ከኃጢአት ጋር ጓደኝነትን እንይዛለን። በኃጢአት ስንወድቅ እርሱ እንደገና አስተውሉ እኛን ሊፈልገን ይመጣል። በኃጢአት ስንወድቅ እርሱ ደግሞ ደጋግሞ እኛን ሊያነሳን ይመጣል። እኛ ደጋግመን ደግሞ በኃጢአት ስንወድቅ እርሱን እንደገና እንሰቅለዋለን። አስተውሉ። ኢየሱስ እኛን አቤት በዚህ ቀን ለደህንነት የሚደረገውን ብታውቅ ኖሮ ይልናል። ይህ ሁሉ ከዓይን ተሰውሮብህ ማወቅ አልፈለክም ይለናል። ይህን እወቅ ግን አንድ ቀን እያለ አዝኖ ይፈርድብናል። እግዚአብሔር ቤተሰቦች፣ ይህንን በማሰብ ሲመጣና ሲናገረን እንቢ አንበለው፣ አናባረው። በኋላ እርሱ ቂም ይዞ እምቢ እንዳይለንና እንዳባረረን አስተውሉ። ደህንነታችንን ራሳችን አናጥፋት። እግዚአብሔር ቤተሰቦች፣ ራሳችን አናጥፋት። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ሲገባ ፈሪሳውያን
ዝም አስበላቸው እያሉ ሲናገሩ ነበር። ሌላ ጊዜ እንደ ተራሰው ወደ ኢየሩሳሌም ይገባ ነበር። በዚያ ጊዜ ግን እየተመሰገነ በአምላክነቱ እየተመሰገነ ሆሳዕና በአርያም እየተባለ እየተመሰገነ ድንጋዮች እንኳን ሳይቀሩ እያመሰገኑት በመግባቱ በዚያ ጊዜ ነው ማጉረምረም የጀመሩ። ከዚያ ጊዜ ጀምሮ ነው የጌታችን ሕማማት የሚጀምረው። ምክንያቱም በዓለ ሆሳዕናን ካከበርን በኋላ ከሰዓት ጀምሮ ሕማማትን እንጀምራለን። ሰሞነ ሕማማትን እንጀምራለን። ይህ የሆነው ለምንድን ነው? እየተመሰገነ ከገባበት ሰዓት ጀምሮ ጸሐፍት ፈሪሳውያን በጌታችን ላይ መማከር የጀመሩት ከዚያ ጊዜ ጀምሮ ነው። ሊገድሉት ማሰብ የጀመሩት፣ ሊያጠፉት ማሰብ የጀመሩት፣ ቅናትን መቅናት የጀመሩት በዚያ ቀን እግዚአብሔር ቤተሰቦች ከዚያ ጊዜ ጀምሮ ነው እንዲህ ማድረግ የጀመሩት። አስተውሉ። ለዚህ ነው በዓሉን ካከበርን በኋላ ሰሞነ ሕማማት የሚጀምረው ማለት ነው። የፍጥረት ሁሉ ጌታ ኢየሱስ ክርስቶስ በልደቱ እስትንፋሷን የገበረችለትን አህያ አሁን ደግሞ በፈቃዱ ስለ ሰው ሁሉ ሊሞት ሲል ንጉስነቱን ሊያስመሰክርባት ወደደ። ጌታችን ኢየሱስ ክርስቶስ እስከ ኢየሩሳሌም ድረስ ካለው 16 ምዕራፍ 14ቱን በአህያ ላይ ሳይቀመጥ በእግሩ ሄደ። ከዚያም ታዲያ 2ቱን ምዕራፍ በአህያ ላይ በመቀመጥ ከተጓዘ በኋላ የኢየሩሳሌምን መቅደስ 3 ጊዜ በውርንጭላዋ ላይ ተቀምጦ ዞረ። ዛሬ ታቦተ ሕጉ ከየአብያተ ክርስቲያናቱ ከመንበረ ክብሩ ተነስቶ ወጥቶ 3 ጊዜ ዑደት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ በኋላ በውርንጭላይቱ ላይ ተቀምጦ 3 ጊዜ የዞረውን ያንን ለማሰብ ነው። ከኔ የተማሩ ያለው አምላካችን ያስተማረንን አብነት አድርጋ ነው ዛሬ ቤተክርስቲያናችን ይህንን ሥርዓት የምትፈጽምልን። ዝም ብላ በራሷ ተነስታ አይደለም ይህን ያደረገችው። ጌታችን መቅደሱን በውርንጭላይቱ ላይ ተቀምጦ 3 ጊዜ እንደዞረ ሁሉ ዛሬም በተለያዩ የንግስ ክብረ በዓላት ጊዜ ታቦተ ሕጉ ከመንበረ ክብሩ ወጥቶ ቤተ መቅደሱን 3 ጊዜ ወይም ደግሞ 1 ጊዜ ይዞራል ማለት ነው። ዑደት ያደርጋል። ይህንን የዑደት ሥርዓት የሰራልን ጌታችን በበዓለ ሆሳዕና ዕለት ነው ማለት ነው። ይህንን በዓለ ሆሳዕና በምናከብርበት ዕለት ኢየሩሳሌም እየተመሰገነ በአህያ ላይ ተቀምጦ 2 ምዕራፍ መጓዙ፣ ከዚያም በኋላ ደግሞ በቤተ መቅደስ ከገባ በኋላ ደግሞ በውርንጭላይቱ ተቀምጦ መቅደሱን 3 ጊዜ መዞሩ ስለምንድነው ስንል ለሰው ሁሉ ያለው ቸርነቱ ሕግ የተሰጣቸው አይሁድና ሕግ ያልተሰጣቸው አሕዛብ ላይ እኩል ቀንበርን መጫን እንደማይገባ ሲያጠይቅ ነው ማለት ነው። አስተውሉ እግዚአብሔር ቤተሰቦች አስተውሉ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በፈረስ ላይ አልተቀመጠው? ስለምን በአህያ ላይ ተቀመጠ? ይህንን ማወቅ ያስፈልጋል። ይህንን ስናነሳ የመጀመሪያው ቅድም እንዳልነው ትንቢቱንና ምሳሌውን ለመፈጸም ነው። የትኛውን ትንቢት ያልነውን ቅድም ያነሳናቸው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይም ተቀምጦ ወደ አንቺ ይመጣል ተብሎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጠቀሰውን ትንቢቱን ለመፈጸም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀመጠ። በአህያ ላይ መቀመጡ ስለምንድነው ስንል ትህትናን ለማስተማር ነው። በአህያ ላይ መቀመጡ ስለምንድነው ስንል ዘመኑ የሰላም ዘመን ነው ሲለን ነው። በፈረስ ላይ ቢቀመጡ ጦር ይዘምታሉ፣ በአህያ ላይ ቢቀመጡ ደግሞ ዘመኑ የሰላም ዘመን ነው ሲለን ጌታችን በአህያ ላይ ተቀመጠ። እንዲሁም ደግሞ ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል አስተውሉ። የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል ጌታችን በአህያ ላይ ተቀመጠ። አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ እንወጣባቸዋለን፣ በቀላሉ እንይዛቸዋለን፣ እንደፈለግንም እናዛቸዋለን። ጌታችንም ልክ እንደዚሁ ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽህናና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል በአህያ ላይ ተቀመጠ። አስተውሉ። ቅድም እንዳልነው ጌታችን ወደ ኢየሩሳሌም ሲገባ
ዘንባባ ተነጥፏል ብለናል። ዘንባባ ስለምንድነው የተነጠፈው? ዘንባባ ደርቆ እንደገና ሕይወት ይዘራል። በዚህም ደግሞ የደረቀ የምታለመልም አምላክ ነህ ሲሉ ዘንባባ ይዘው አመስግነውታል። ዛሬ እኛ በበዓለ ሆሳዕና ዕለት ዘንባባ ይዘን ስናነጥፍ፣ ዘንባባ ግንባራችን ላይ ስናስር፣ ሌላም ነገር በዘንባባ ስናከናውን ዝም ብለን እንዳልሆነ ልናውቅ ያስፈልጋል። ይህንን ዘንባባ ይዘን ስናመሰግን፣ ጌታችንን ስናመሰግን ዘንባባ ደርቆ እንደገና ሕይወት እንደሚዘራ ሁሉ አንተም የደረቀ የምታለመልም አምላክ ነህ እያልን ነው። ዘንባባ የሰላም ምልክት ነው። አንተ የሰላም አምላክ ነህ ስንል ነው። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሐዘናችንን የምታረቅልን አምላክ ነህ ስንል ነው። ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነህ ስንል ነው። ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ አንተ ጌታችን፣ አንተ የባህሪህ የማይመረመር አምላክ ነህ ስንል ይህንን ዘንባባ ይዘን እናመሰግናለን ማለት ነው በዚህ በበዓለ ሆሳዕና ዕለት። ስለዚህ ዘንባባን ይዘን ስናከናውን፣ ልዩ ስርዓቶችን ስናከናውን ዝም ብለን እንዳልሆነ ልናውቅ ያስፈልጋል፣ ምን እያልን እንደሆነ ማለት ነው። አስተውሉ እግዚአብሔር ሰዎች። እንደዚሁም ደግሞ ትልቋ አህያ በምን ትመሰላለች፣ ውርንጭላዋስ ደግሞ በምን ትመሰላለች የሚለውን ማወቅ ያስፈልጋል። ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት። ሕገ ኦሪትም እንደዚሁ የተለመደች ሕግ ናትና ማለት ነው። ትልቋ አህያ የእስራኤል ምሳሌ ናት። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ትልቋ አህያ የአዳም ምሳሌ ነው። አዳም ሸክም የበዛበት ነበርና ማለት ነው። ውርንጭላይቷ ደግሞ ምን ምሳሌ ናች ስንል በሕገ ኦሪት ትመሰላለች ውርንጭላይቱ። ለምን ካለን ምክንያቱም ደግሞ ወንጌል ኢየሱስ ክርስቶስ የሰራት አዲሷ ሕግ ናትና። ውርንጭላይቱ በአሕዛብ ትመሰላለች። ስለምንድን ነው የምትመሰለው በአሕዛብ ስንል ደግሞ ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብም ሕግን የመቀበል ወይም ደግሞ ሕግን ለመቀበል የለመዱ አይደሉም፣ ለሕግ አዲስ ናቸውና ማለት ነው አሕዛብ። እንደዚሁም ደግሞ ውርንጭላይቱ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ለምንድን ነው ካልን ደግሞ የዓለም ሸክምን አቅልላልናለችና በእመቤታችን ትመሰላለች ማለት ነው። እመቤታችን ድህነተ ምክንያታችን ናት። ጌታን የተሸከመች ንጽሕት እንከን የሌለባት እናታችን ናት። አስተውሉ እግዚአብሔር ሰዎች። ስለዚህ በዚህ በበዓለ ሆሳዕና ዕለት የሚከናወኑ ስርዓቶች ሁሉ ዝም ተብሎ ብቻ የሚደረጉ እንዳልሆነ ልናውቅ ያስፈልጋል ማለት ነው። ስለዚህ በዚህ በበዓለ ሆሳዕና ዕለት እኛ ስንሄድ በሰሞነ ሕማማት ጊዜ ፍታት ስለማይደረግ በዚህ በበዓለ ሆሳዕና ዕለት ይደረጋል ማለት ነው። በተጨማሪም ደግሞ አባቶቻችን ዑደት እያደረጉ ጌታችን ኢየሩሳሌም ከገባ በኋላ መቅደሱን በውርንጭላይቱ ላይ ሆኖ 3 ጊዜ እንደዞረ ሁሉ አባቶቻችን ከጌታችን የተማሩትን ዑደቱን እያደረጉ በአራቱም ማዕዘን ወንጌልን ያነባሉ ማለት ነው። ሄድ እያሉ እያመሰገኑ፣ ቆም እያሉ ወንጌል ይነበባል። ሄድ እያሉ እንደዚሁ ዑደት ያደርጋሉ። ያንን ሲያደርጉ ምንድን ነው የሚያደርጉት ብላችሁ ግር እንዳይላችሁ የሚነበበው የእግዚአብሔር ቃል ነው። አራቱም ወንጌላውያን ስለ በዓለ ሆሳዕና ጌታችን እየተመሰገነ የገባበትን ዕለት የጻፉትን በአራቱም ወንጌላውያን በማርቆስ፣ በሉቃስ፣ በዮሐንስ እንደዚሁም ደግሞ በማቴዎስ የተጻፉትን አራቱንም ወንጌላውያን የጻፉትን ወንጌል ነው የሚያነቡልን። ቆም እያሉ የሚያነቡልን ይህንኑ ስርዓት ነው። ይህንን ማድረጋቸው ደግሞ በአራቱም ማዕዘን ወንጌል መሰበክ። በዚህ ቀን ቤተ ክርስቲያን ሄደን ይህንን በዓለ ሆሳዕና ስናከብር ሲዘመር አብረን ለመዘመር፣ አባቶቻችን ሲያመሰግኑ አብረን ልናመሰግን መሆን አለበት እንጂ ዳር ላይ ቆመን ብቻ ለመመልከት መሆን የለበትም የእግዚአብሔር ቤተሰቦች። እንደዚሁም ደግሞ ስርዓቱ ሁሉ ከተከናወነ በኋላ መጨረሻ ላይ ጸሎተ ፍታት ይደረጋል ለሁሉም ማለት ነው። ስለዚህ ከዛ ጸሎተ ፍታት ላይም ደግሞ ለመካፈል ሁላችንም በዕለቱ መቅረት የለብንም ማለት ነው። ከዛ በኋላ ቅድም እንዳለው ሰሞነ ሕማማት የሚጀምረው ይህንን በዓለ ሆሳዕናን ባከበርን ከሰዓት ነው ማለት ነው። ስለዚህ ያንንም ደግሞ ልናውቅ ያስፈልጋል ማለት ነው። ይህን የተማማርነውን ደግሞ ላልተማሩ ላላወቁት ወንድሞቻችን ልናሳውቃቸው ያስፈልጋል። ምክንያቱም የተማርነውን አስተምረን ቢሆን ያወቅነውን አሳውቀን ቢሆን ኑሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ
ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልገባ ነበር። ስለዚህ የተማራችሁትን ሁሉ ላልተማሩት ወንድሞቻችሁ አስተምሩ፣ ያወቃችሁትን ሁሉ ላላወቁት ወንድሞቻችሁ አሳውቁ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ ያድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ስለዚህ ይሄንን ማድረግ ከእናንተ ይጠበቃል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።